እኔ የምለው I was ነው የሚባለው ወይስ I were? I was ወይ I were? ቶሎ እሱና ነገሩኝ። እንደምታስቡት ቀላል አይደለም። 1 2 3 ይኸውላችሁ እኔ እዚህ ነበርኩኝ ስል I was here ብዬ ማውራት ይቻላል። I was here. ግን የማወራው ነገር ሃይፖቴቲካል ከሆነ ሃይፖቴቲካል ማለት ሐሳባዊ ነገር ከሆነ ለምሳሌ አንተም በሆነ ኖሮ ስትሉ ምንድን ነው የምትሉት? if I were you አይደል? if I were you እሷ የኔ ጓደኛ ብትሆን ኖሮ በሉኝ። if she was my friend ወይስ if she were my friend? if she were my friend, okay? If you were my friend, you would have stood by me. ይሄ የኔ መኪና ቢሆን ኖሮ በለኝ። if it was my car ነው ወይስ if it were my car ነው? if it were my car. If it were my car. ይሄ ማለት ነው ሁሉ ጊዜ በሐሳብ ደረጃ ከሆነ እንዲህ ቢሆን ኖሮ ብለህ ሐሳባዊ ነገር የምታወራ ከሆነ ለሁሉም ሳብጀክቶች if I were you, if you were if you were, if it were if we were closer ያለን ሁሉንም where ይወስዳል ማለት ነው። ግን ከዛ ውጪ ቢዚ ነበርኩኝ ስትል I was busy ትላለህ። I was busy. ቢዚ ሆኜ ቢሆን ኖሮ ስትል ግን if I were busy ትላለህ ማለት ነው። እሱ እዚህ ነበር ስትል he was here ትላለህ። ግን እዚህ ቢሆን ኖሮ ስትል if he were here ብለህ ታወራለህ ማለት ነው። ይሄን ታውቀው ነበር? ካወቅከው አሪፍ፣ ካላወቅከውም አሁን አውቀዋል። አሁን እንዳይረሳ አንተ ጓደኛዬ ብትሆን ኖሮ if you were my friend ብለህ ሐሳቡን ጨርሰው እዚህ ጋር ማለት ነው። አንቺም ጨርሽ። Till I see you next time, take care of yourselves. This is Abby from Maraki English.